ክፉ የሚያረግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን ከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር እንደሚቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ መኪና ቀይሯል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም። በቀል ማለት ክፉ ነገርን በክፉ ነገር መመለስ ነው። አንድ ሰው ደረሰብኝ ለሚለው ጉዳት፣ ተደረገብኝ ለሚለው ክፉ ነገር ተመጣጣኝ የሆነ ነገር ለመመለስ ይፈልጋል። እርካታን ፍለጋ የተደረገበትን ነገር አይነት መልሶ ያደረገበት ሰው ላይ ለማድረግ ይፈልጋል። ሪቬንጅ ስዊት ነው ይባላል፣ ጣፋጭ ነው ይላሉ ሰዎች። ስለሚወዱት የአእምሮ እርካታ ስለሚያመጣላቸው ጣፋጭ ነው ይሉታል። ግን ጣፋጭ አይደለም። ጥናቶች የሚያሳዩት እንደውም በጣም መራራ እንደሆነ ነው የሚያሳየው። የበቀል አይነቶችን ብናይ አንደኛው ሲምፕል ሪቬንጅ ይባላል። ሲምፕል ሪቬንጅ የሚባለው ቢሮ ስትገቢ አንድ የሥራ ጓደኛሽ ሰላም ልትዩ ስትይ ሰላም አይልሽም፣ ፊቱን አዙሮ ሰላም አላለሽም። ከዛ ትናደጃለሽ። ቀኑን ሙሉ ስታሰላስዩ ትውያለሽ። በማግስቱ ጠዋት ተጠብቂና ሰላም ሊልሽ ሲል ዝም ብለሽው ትገቢያለሽ። ስለዚህ ይሄ እንዲህ አይነቱ ሪቬንጅ፣ እንዲህ አይነቱ በቀል ሲምፕል ሪቬንጅ ይባላል። ሁለተኛው ፋንታሲ ሪቬንጅ ይባላል። ፋንታሲ ሪቬንጅ የሚባለው በአእምሮ ውስጥ ነው የሚደረገው በቀሉ። ለምሳሌ አንድ ሰው አለቃው ጋር ተጣላ፣ አለቃው በደለው፣ ሄዶ አለቃውን እንዳይናገረው ከስራ ያባርረዋል። ስለዚህ በአእምሮ ምን ያደርጋል? በሐሳቡ አለቃው ጋር ይሄዳል፣ ይሰድበዋል፣ ይመታዋል፣ ይጥለዋል፣ ይረግጠዋል። ይህን ሁሉ የሚያደርገው ግን አእምሮ ውስጥ ነው። ከዛ አለቃው ጋር ሲሄድ እንዴት አድርግ ብሎ ሰላም ይለዋል። ስለዚህ ይሄ ፋንታሲ ሪቬንጅ ይባላል። ሶስተኛው ኦነር ሪቬንጅ ይባላል። ኦነር ሪቬንጅ የሚባለው ለምሳሌ አንድ ስብሰባ ላይ አንድ ሰው ሌላውን ሰው ክብሩን የሚነካ ነገር ይናገረዋል። ክብሩን ይነካል እና አሁን ክብሬ ተነክቷል ብሎ ያ የተሰደበው ሰው የተዋረደው ሰው ክብሬ ተነክቷል ብሎ ያስባል። አጋጣሚ ጠብቅና ተመሳሳይ ስብሰባ ፈልጎ እንደዛ አይነት ስብሰባ ላይ እሱ ልክ ክብሩን እንደነካውና እንዳዋረደው ይሄ ደግሞ በተራው ክብሩን ይነካዋል እና ይሄ የኦነር ሪቬንጅ ይባላል። አራተኛው በጣም ኢንትረስቲንግ ነው። አራተኛው ምን ይባላል መሰለሽ? ኮንስትራክቲቭ ሪቬንጅ ይባላል። ለምሳሌ አንድ ሰው ከስራ ተባረረ፣ በጣም ተናዷል፣ እልህ ይዞታል፣ ከአንድ ካምፓኒ አባሮታል። ይሄድና ይማርና ይሰራና ይለፋና ያባረረውን አይነት ካምፓኒ ይከፍታል፣ የራሱን የግል። በቀል ነው ግን ኮንስትራክቲቭ ነው፣ የሚያንጽ መልካም የሆነ በቀል ነው። ወይም በሌላ ምሳሌ ልንገርሽ። አንዲት ሴት ከባሏ ጋር ትጣላለች፣ ይፋታሉ። ባሏ አቢዩዝ ያረጋት ነበር እንበል፣ ወይም ዝቅ አድርጎ ይመለከታት ነበር። ከተለያዩ በኋላ ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታሳምራለች፣ ትዘንጣለች፣ ፀጉሯን ትሰራለች። በፊት ሜካፕ የማትጠቀመው አሁን ሜካፕ ትጠቀማለች። ከዛ ስራ ትጀምራለች፣ ወይ ዱባይ፣ ባንኮክ ንግድ ትጀምርና ገንዘብ ማግኘት ትጀምራለች። መንጃ ፍቃድ ካልነበራት መንጃ ፍቃድ ታወጣለች። ከዛ መኪና ትገዛለች። ያንን ሆና እንደዛ አምሮባት ባሏ እንዲሰማ ትፈልጋለች፣ ወይም እንዲያየት ትፈልጋለች። ኮንስትራክቲቭ በቀል ነው። በሂደት ውስጥ እሷ ምን ሆነች? እሷ ተሻሻለች፣ ተለወጠች፣ አደገች። እሷ መበቀሏ ነው። ቤስት ሪቬንጅ
ኢዝ ማሲቭ ሰክሰስ ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። አምስተኛው ደግሞ ትራንስፎርሜቲቭ ሪቬንጅ ይባላል። የበደለሽ ሰው ተቸግሮ ታገኘዋለሽ፣ ከዛ ትሄጂና መልካም ታረጊለታለሽ። ገንዘብ ቸግሮት ከሆነ ትሰጪዋለሽ። ግን ምን እያደረግሽ ነው? እየቀጣሽው ነው። ወይም የአንቺን ፌቨር የሚያስፈልገው ቦታ ላይ ስታገኘው ፌቨር ታረጊለታለሽ፣ መልካም ታረጊለታለሽ። በዛ በጣም ደስ የሚል በቀል ይሆንልሻል አንቺ መልካም በማድረግሽ። ስድስተኛው ኮሌክቲቭ፣ 7 ናቸው ምነግርሽ። ስድስተኛው ኮሌክቲቭ ሪቬንጅ ይባላል። ኮሌክቲቭ ሪቬንጅ ደግሞ ግሩፕን ወይም ህዝብን ነው የምትበቀየው። ለምሳሌ አንድ ልጅ በልጅነቱ መጥፎ ነገር ሲደረግበት፣ አባቱ ሲበደል፣ እናቱ ስትበደል እያየ ካደገ ማህበረሰቡ በድሏቸዋል፣ ለእናቴ መሞት ማህበረሰቡ ተጠያቂ ነው ብሎ ካመነ ሲያድግ ትልቅ ቦታ ሲደርስ ስልጣን ላይ በተለይ ከወጣ ማህበረሰቡን ይበቀለዋል። ይሄ ኮሌክቲቭ ይባላል። ኮሌክቲቭ ሪቬንጅ ነው የሚባለው። የመጨረሻው ዲቫይን ወይም ስፒሪቹዋል ሪቬንጅ ይባላል። እንደምታውቂው እኛ ሀገር ወይ ጠንቋይ ቤት ይኬዳል፣ የጎዳቸውን ሰው እንዲበቀልላቸው የሚፈልጉትን ሰው ወይ ፎቶውን ይዘው ይሄዳሉ። ጠንቋዩ በስፒል ይወገዋል እና ድግምት እንዲሰራበት፣ መተት እንዲሰራበት፣ ኑሮ እንዲጎሳቆል፣ እንዲታመም ጠንቋይ ቤት ሄደው ያመለክታሉ። ይሄ ነው። በዚህኛው በኩል ደግሞ ለሚያምኑት ለምሳሌ እግዚአብሔር ሆይ የእሱን ጉድ ሳታሳየኝ እኔ አልሞትም፣ እንዲያድርጎኛል፣ ስለዚህ የእሱን ነገር ታሳየኛል። እነዚህ ሁሉ የበቀል አይነቶች ናቸው። ናቹራሊ ውስጣችን አለ በተፈጥሮ። አዎ ካልያዝነው በስተቀር የመበቀል ቴንደንሲ አለን ውስጣችን። ግን ምን መሰለሽ፣ አሁን በቀል እርካታን ያመጣል፣ መጀመሪያ ደስታን ያመጣል። ከዛ በኋላ ግን ጥናቶች የሚያሳዩት ከፍተኛ ጸጸት ደግሞ ያመጣል። ምን አለ ዝም ብዬ ብተወው ኖሮ እንዴት ይቅር ማለት አቃተኝ የሚል ደግሞ ጸጸት አለ። ምን ጠቀመኝ መበቀሌ? ምንም የጠቀመኝ ነገር የለም። ስለዚህ በቀል በጣም ልንተወው የሚገባ ነገር ነው። በቀል አማራጮች አሉት። አሁን የበደለሽን ሰው አንደኛው ትበቀየዋለሽ። አንዱ አማራጭ እሱ ነው። ትበቀየውና ግን ጸጸት ውስጥ ትገቢያለሽ፣ ወይም በህግ የምትጠየቂበት ነገር ውስጥ ትገቢያለሽ። ሁለተኛው አማራጭ ጀስቲስ ነው፣ ፍትህ። ያ ሰው በህግ እንዲጠየቅ እና በህግ የሚገባውን ቅጣት እንዲያገኝ ታረጊያለሽ። ይሄም በበቀል ስሜት ልታረጊው ትችላለሽ። ሌላው ደግሞ በማስተማር ስሜት ሊሆን ይችላል። ለምሳሌ የሰረቀኝ ሰው ካለ እኔ ልተወው እችላለሁ፣ ግን እኔ ከተውኩት ሌላ ቦታ ሄዶ ሊሰርቅ ነው። ስለዚህ በህግ እንዲጠየቅ አደርጋለሁ። እንዲማርና እሱም እንዲለወጥ ብዬ በህግ እንዲጠየቅ አደርጋለሁ። ስለዚህ ሁለተኛው የበቀል አማራጭ ጀስቲስ ነው። ሶስተኛውና በጣም ጥሩ የበቀል አማራጭ ሜርሲ ነው፣ ምህረት ነው። ሌት ጎ ኤንድ ሙቭ ኦን ይባላል። ትተዩና ህይወትሽን ትቀጥያለሽ። በሙሉ ይሄ በመርህ ደረጃ መያዝ ያለብን ነገር ነው። ይሄን አድርጎኛል፣ በድሎኛል፣ ደግሞ በድሎኛል፣ ጎድቶኛል፣ ግን እተወዋለሁ እና ህይወቴ መቀጠል አለበት፣ ወደፊት እሄዳለሁ። መተውና ሙሉ ምህረት ማድረግ ለሰዎች ሊከብዳቸው ይችላል። ግን ከጉዳት የሚጠብቃቸው ራሳቸውን ሌላ ኮምፕሊኬሽን ውስጥ እንዳይገቡ የሚያደርጋቸው ለህሊናቸው ጸጸት የማይሆንባቸው ነገር ምህረት ማድረግ ነው። ክፉ የሚያደርግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም ስላደረገው። ለምንድን ነው? በተፈጥሮ እንኳን የመዝራትና የማጨድ ህግ ነው ያለው። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። የሚበቀል ሰው ያንን ሰው ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል። ከዛ ግን ይጸጸትሻል። እሱ ላይ ያደረግሽበት ነገር ደግሞ አንቺን በህግ የሚያስጠይቅሽ ከሆነ ደግሞ አንቺ በህግ ትጠየቂያለሽ። ስለዚህ ችግር ውስጥ ገባሽ ማለት ነው። አደጋ ደረስሽበት። ከዛ ህግ አንቺን ይጠይቅሻል። አንቺ ችግር ውስጥ ገባሽ። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄን እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል እና
ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር እንደሚቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ መኪና ቀይሯል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም። ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው። ሜርሲ አድርጎ መተው ነው። በቀል ጥሩ አይደለም የሚለውን በቀል ራሱ ተነስቶ ምን እንደሆነ እንደዚህ ማውራታችን፣ ይህን ቶፒክ አንስተን ማውራታችን ለተመልካቾች በጣም ይረዳል። ያለበለዚያ ምንድን ነው የሚሆነው? በሀገር ደረጃ አሁን የሚያስፈራን ነገር ምንድን ነው? እኔ የሚያስፈራኝ ነገር በሀገር ደረጃ በቀል ነው። የታሪክ ቁርሾን እየጎተቱ በዚህ ጊዜ እንዲህ አይነት ግፍ ተደርጓል፣ ስለዚህ አሁን ተመሳሳይ ግፍ ማድረግ አለብን በህዝቡ ላይ ወደሚል ይመጣል እና እኛን እንደ ህዝብ እንደ ሀገር ሊጎዳን የሚችለው ዋነኛ ነገር በቀል ነው። ባለፉትም ዓመታት ስናይ የነበረው ደም መፍሰስ ከምን ጋር የተያዘ ነው? ከበቀል ጋር የተያዘ ነው። ስለዚህ ከስሩ ነቅለን ገና ከልጅነት ከልጆቻችን ጀምሮ ከማህበረሰቡ ላይ ከሀገራችን ላይ በቀልን ነቅለን ከጣልነው ሌላ ብዙ የሚረብሸን ነገር አለ ብዬ አላስብም። ሀገራችንን የሚጎዳ ህዝባችንን የሚጎዳ ነገር ነው። ስለዚህ ከልጆች አስተዳደግን ጀምር፣ ከልጅነታቸው ምህረት እናስተምራቸው፣ ክፉ ማድረግም እንደሌለባቸው እናስተምራቸው። ሰው ላይ ክፉ ማድረግ እንደሌለባቸው፣ ክፉ መሆን እንደሌለባቸው፣ ክፋትን ማድረግ እንደሌለባቸው እናስተምራቸው። እንደዚህ አይነት ደግሞ ሲደረግባቸው ቶሎ ብለው ይቅር ማለት፣ እህቱ መታ ስትመታው አንቺ ትቆጭለትና ይቅርታ አድርጎላት ወዲያው ጨዋታውን እንዲቀጥል ማድረግ፣ ከልጅነት በቀል እንዳይማሩ ማድረግ። እንዲህ አይነት ውይይቶችን እያደረጉ ምህረትን ማስተማር፣ ይቅርታን ማስተማር። ሜርሲ የሚባለው ምህረት የሚባለው ነገር ከበቀል የበለጠ ጣፋጭ እንደሆነ መልካም እንደሆነ ማሳየት። ሞክረሽው እኮ ከሆነ ሰዎች አንዳንድ ነገር አድርገውሽ ትቼዋለሁ እኔ ብለሽ ህይወትሽን ስትቀጥይ መጀመሪያ ይታገልሻል። ከዛ ግን ያለው እርካታ በጣም በእግዚአብሔርም ዘንድ በረከት ነው። ስለዚህ ከማህበረሰብ ውስጥ ከሀገራችን ላይ አንደኛ ነቅለን መጣል ያለብን በቀል የሚባለውን ነገር። በሀገር ደረጃ እኔ ጊዜው አሁን ነው ብዬ ነው የማስበው። በቀልን ነቅለን ለመጣል ምርጡ ጊዜ አሁን ነው። ሽማግሌዎች መኖር አለባቸው፣ ኤልደርስ መኖር አለባቸው። የሚያስተራርቁ፣ አርቀው የሚያዩ፣ ጥበብ የተሞሉ፣ እውቀት የተሞሉ፣ ዘረኝነት ውስጣቸው የሌለ፣ ምህረትን የሚያውቁ፣ ተበድለው ምህረት ሰጥተው የሚያውቁ፣ ሊበቀሉ ሲችሉ ምህረት ሰጥተው የሚያውቁ ሽማግሌዎች ያስፈልጉናል፣ ኤልደርስ ያስፈልጉናል። እነሱ በህዝቡ መካከል እያሉ እየገቡ ምህረትን ያስተምራሉ። ቁርሾ ካለ፣ የቆየ ቁርሾ ካለ ይቅርታ እንዲጠያየቅ ግለሰቦች፣ ቤተሰቦች ወይም ይሄኛው ከዚህኛው ጋር ይቅርታ እንዲጠያየቅ እና መተውን ማስተማር አለብን። አሁን ጊዜው እኔ አሁን ነው ይመስለኝ ትክክለኛው ጊዜ ያለፈውን ለመርሳት ወደፊት ህዝባችንን በሰላም እንዲኖር ለማድረግ ትክክለኛው ጊዜ አሁን ነው ለሀገራችንን ብዬ አስባለሁ። በመንግስትም ደረጃ መንግስትን ደግሞ ማህበረሰቡ ያግዘው፣ ሽማግሌዎች ያግዙ፣ ትላልቅ ሰዎች በእድሜ የገፉ የበሰሉ ህይወት ያስተማረቻቸው የህይወትን ሌሰን ያገኙ ተጎድተው ወድቀው የተነሱ ብዙ ነገር ያዩ አባቶቻችንና እናቶቻችን ይህን ሊያደርጉ ይችላሉ። በግላችን ደረጃ አሁን ይህን የሰማ ሰው
አማራጭ እንዳለው ያያል። ከበቀልና ምህረት አማራጭ አለው፣ ህግም አለ። ስለዚህ ያለው ያ በበቀል ከሚመጣው እርካታ ይልቅ በምህረት የሚመጣው እርካታ እንደሚበልጥ ካወቀ ሊበቀላቸው የሚፈልጋቸው ሰዎች ካሉ ይታውት። በቃ ያው አሁን እኮ ለካሜራው የምናገረው እሱ ነው። የበቀል ስሜት ይኖራል፣ ንዴት ይኖራል፣ መደፈር ስሜት ይኖራል። ሌት ኢት ጎ። በቃ ተው፣ አትበቀለው። ራስን ችግር ውስጥ ትከታለህ። ራስን ሌላ ኮምፕሊኬሽን ውስጥ ነው የምትከተው። ስለዚህ በቀልን በምህረት መተካት ያስፈልጋል። ከዛ ሰላም ኑሮ ትኖሪያለሽ። እኔ አሁን የተለማመድኩትን ነገር ነው የምኖረው። ማንም ሰው በምድር ላይ ሲኖር የሚጎዱት ሰዎች ሳይኖሩ ቀርተው አይደለም። ግን ጨክረሽ አሸናፊ ትሆኛለሽ። መሸነፍ ይመስላል ይቅር ማለት መተው፣ ግን በመሸነፍ ውስጥ ማሸነፍ አለ። ስለዚህ ተሸንፈሽ ታሸንፊያለሽ በምህረት ማለት ነው። ይህንም ህዝቡ ቢለማመድ ከታችም ልጆችን በቀል እንዳይማሩ ቢያደርግ በሀገር ደረጃ ብንሰራና በቀልን ነቅለን ብንጥል በጣም ድንቅ ሀገር ትኖረናለች ብዬ አምናለሁ።